ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳን አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ውድ ልዩ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ከብዙ ወራት በኋላ መጥቻለሁ ውድ ቤተሰቦቼ፣ ጓደኞቼ፣ በውስጥም የጠፋሽ የምትሉኝ የትም ሆነሽ ነው፣ ለምን ብዙ ለፍተሽበት ለምን ተውሽው ምናምን የምትሉኝ ያላችሁ ማለት ነው። ሀቂቀተን ያው የዩቲዩብ ተጠቃሚ የሆናችሁ ታውቁታላችሁ ማለት ነው። በጣም ከባድ ነው። በጣም ብዙ ድክመት አለው፣ ብዙ ልፋት አለው እና ብዙ ውጣ ውረድ ያሳልፈንበታል። ያኔ እንዲሁ ዝም ብሎ አይደለም ያደገው ራሱ ይሄ እንኳን በትንሹ እንኳን ማለት ነው። እና ከባድ ነው አንዲች ዩቲዩብ ቻናል ማሳደግ እና ውድ ቤተሰቦቼ መጥቻ እና ውድ ቤተሰቦቼ መጥቻለሁ። አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና እንደምታዩት ሰሞኑን በጣም በሚዲያ ላይ የምናየው ነገር በጣም ይዘገንናል፣ በጣም ያማል። መፈጠራችንን ሁላ የምንጠላበት ሰዓት ላይ ነው የደረስነው ማለት ነው። ሀቂቀተን በጣም ከባድ ነው። እንግዲህ እንደምታዩት ይሄ በምስሉ ላይ የምታዩዋቸው ልጆች እንግዲህ አስቡት ሀቂቀተን በሴት ነው ምናምን የተጣሉት ምናምን እያሉ ያወራሉ ማለት ነው። ግን በሴት አይደለም የተጣሉት እያለ አባትየው ራሱ መልእክት አስተላልፏል ማለት ነው። እና የአንድን የሰው ነፍስ ለማጥፋት አሁን በጣም ቀላል የሆነበት ጊዜ ላይ ነው የደረስነው ሀቂቀተን ማለት ነው። በትንሽቱ ነገር መፈታት መቻል ያለበት ነገር ሆኖ እያለ የሰውን ነፍስ ማጥፋት ምን አስፈለገ? የሰውን ደም ለመጠጣት ምን አስፈለገ? ሀቂቀተን በጣም ከባድ ነው። እንግዲህ ይህንን ሟች የምታዩትን በምስሉ ላይ እናት በወገቧ ተሸክማ በጀርባዋ ተሸክማ ይሄንን ልጅ ያላንዲ አጋዥ በሰው ቤት የሰው ሰራተኛ ሆና በአረብ ሀገር ላይ ያሳደገችውን ልጅ ግድግዳ እያጠበች ሽንት ቤት እያጠበች ያሳደገችውን ልጇን ነው ያጣችው ሀቂቀተን። እና በጣም ያማል። በሰው ቤት የምንሰራ ሴቶች እናውቀዋለን። እንኳን ልጅ እያሳደጉ ቀርቶ አይደለም እንዲሁ ራሱ ከባድ ነው በሰው ቤት ሀቂቀተን ማለት ነው። እና እንደዚህ አይነት ለእናቱ ራሱ ምን አይነት ቃል ያጥናናታል የሚባለው ነገር ራሱ ሀቂቀተን በጣም ከባድ ነው። በተለይ ለወላድ ለእናት በጣም ከባድ ነው ማለት ነው። እና የሰውን ደም እየጠጣን የሰውን ደም እንደዚህ እያፈሰሰን ሀቂቀተን ለምን ተገቢ ነው? አሁን ይሄ ተገቢ አይደለም። ሀቂቀተን በጣም ከባድ ነው ማለት ነው። እና ባለፈ አይታችኋል እንደዚሁ በቃ አረዴው ማለት ነው። በአደባባይ አውጥቶ አረዴው ማለት ነው። እና የሰውን ደም በአደባባይ እያወጡ ማረድ ይሄ ከባድ ነው ሀቂቀተን። እንዲህ ኢትዮጵያውያን መፈጠራችን ሁሉ ነው የሚያስጠላው። ይህንን ማየት በጣም የሚዘገንን ነገር ማየት በጣም ከባድ ነው ማለት ነው። ለምንድነው እንደው ሳውዲ አረቢያዎች አላህ ኒዕማ ቦታ ተቀምጣችሁ መገዳደል ምን አመጣው? ሀቂቀተን ስደት ላይ ማንኛውም ሰው ሲኖር ተዛዝኖ በቃ ተደጋግፎ ነው እንጂ መኖር ያለበት በዚህን መልኩ ሰው መገዳደል ምናምን አይደለም። አንዱ ሲራብ አንዱ ሲጠማ ተጋግዞ ተረዳድቶ ነው መኖር ያለበት እንጂ በሰው ሀገር ላይ እንደዚህ ተተራረድን ሀገራችን ላይ ያለው ጦርነትስ እንዴት ይቆማል? አስቡት እስቲ። በሰው ሀገር ላይ ይሄን ያክል ጭካኔ ያለን ሀገራችን ላይ የማይጨክኑበት ምክንያት ምንም የለም።
አገራችንም ላይ እስካሁን አላቋረጠም። ግን በሰው ሀገር ላይ እኛ እንኳን ወጥተን ሰው ሀገር ብዙ ነገር ያስተምራል፣ ብዙ ነገር ፈተና አለ በሰው ሀገር ላይ ያንን እያየን እንኳን ለሰው ልጅ ነፍስ አለመሳሳታችን፣ ለሰው ልጅ ነፍስ ሩሩህ አለመሆናችን በጣም ከባድ ነው ሀቂቀተም ማለት ነው። እና ይሄንን ገዳይ የምታዩትን ይሄን ጨካኝ አውጥቶ አሳልፎ ለህግ አካል ያልሰጠ ሰው በቤቱ ይዞ ሀቂቀተን ነገ ጧት በእኛ ላይ ራሱ ምን ይመጣል ብላችሁ አስቡት ማለት ነው። ለእናቱ እንኳን ለጭንቅላቷ እረፍት እንዲሆናት ይህን ልጅ አውጥታችሁ ለህግ ብትጠቆሙ የተሻለ ነው የምለው። ሀቂቀተን ይህን ልጅ ደብቃችሁ የትም ቦታ ማምለጥ ስለማይችል ለህግ አሳልፎ መስጠት ግዴታ ነው ማለት ነው። እና ይህን ልጅ ጠቁማችሁ ለህግ ብትሰጡ ለእናትም እረፍት ቢሆናት አሪፍ ነው ማለት ነው። እናት የልጇ ገዳይ ተያዘልኝ ብላ እንኳን የተወሰነ ቀልቧ ሊያርፍ ይችላል ማለት ነው። የእሷ ላይ ተገድሎ የእሷ ልጅ ሬሳ ሞቶ እናት ገዳይ ጠፍቶ በጣም ነው እረፍት እንኳን ራሱ አታገኝም ሀቂቀተን ማለት ነው። እና በጣም ከባድ ነው። አረመኔ እንዲህ አይነት ገዳዮች እንዲህ አይነት አረመኔዎችን እያጋለጡ ለመስጠት ወደኋላ ማለት ምን አስፈለገ? ደግ አረገው ደግ ገደለው የምትሉ ህዝብ ብዙ አላችሁ ሀቂቀተን ማለት ነው። ለምን እንደዛ ይባላል? አይባልም። የሰው ደም እኮ ነው ያፈሰሰው ማለት ነው። የሰው ደም ነው የገደለው። ስለዚህ ደግ አረገው አይባልም ማለት ነው። ይሄ ደግሞ ብዙ ጊዜ ከቤት ራሱ ሂዶ ከእናቱ ደጅ ላይ ቆሞ ራሱ እናቱን ስሞታ እንደተናገረ ሁሉ ምናምን ነው የተሰማው ማለት ነው። የተናገረችው እናቱ ማለት ነው። እና እንደ ቀላል ነገር ነበረ እናት ራሱ አርጋ ያየችው ማለት ነው። እና ልጅዋን ተቆጥታ ምናምን አይኔ ችግር የለውም እኔ ከሱ ጋር እቃለሁ ምናምን ብሏት ልጁ ከዛ ይሄንን ባላት እንግዲህ በሁለተኛ ቀኑ ምናምን የገደለው ማለት ነው። እና በጣም ያሳዝናል ሀቂቀተን ማለት ነው። የሰው ልጅ ይሄን ያክል ጭካኔ ካለ አውሬ በቃ አውሬ አሁን ያለንበት ሰዓት በቃ ልክ እንደ አውሬ በቃ ሰው አውሬ የሆነበት አውሬ እንኳን ይራራል። ግን የሰው ልጅ አሁን እየራራ አይደለም። በጣም እየተጨካከነን ያለንበት ሰዓት ነው ማለት ነው። እና እንግዲህ እናት ከሰርግ ቤት ይሄ ልጅ ሰርግ ቤት ሊሄድ ሲላት እናት አባቴን ለምኝልኝ ምናምን ብሎ ተንበርክኮ ሲጠይቃት እንደዛ ከሆነ ሄዳለሁ ካለሽማ ብሎ አባትየው በቃ አንቺ አብረሽ መሄድ ያለብሽ ምናምን ብሎ አላት ማለት ነው። አባት ሄዶ ልጅንና እናትን ሰርግ ቦታ አድርሷቸው ተመልሶ ከዛ እናቲቱ በጣም እኔ ዛሬ ከብዶኛል ያልሄድም እያለችው ማለት ነው። ተነስተው ሄደው እዛ ሄደው እንትን ማለት ሼለዋ ተቀደደባት ማለት ነው። እና ሲቀደድባት እናቴ ሂጄ ላንጣልሽ ወይ ምናምን ከቤት አላት። አትሄድም ብላ እናት ከለከለችው ማለት ነው። ከዛ ግን ወቅቶት ልጁ እንኳን ውጭ ላይ ወቅቶት እያለ እንኳን ራሱ በጩቤ ወቅቶት እንኳን ራሱ ማንም ሳይረዳ የለም። ሁለቴ ሙሉ ሲወጋው እያዩ ዝም ነው ያሉት። እናትም ምንም የምታውቀው ነገር የለም። እዛው ተቀምጣ ወረቀት የሌላቸው ውጡ ሲባሉ ራሱ ምንም የምታውቀው ነገር የላትም። ልጅን አምፑላስ ውስጥ አስገብተውት ከዛም በኋላ ነው እናት የደረሰችው ማለት ነው። አስቡት እንግዲህ ማለት ነው። እናት የልጄን እንደዛ ሲሆን እንኳን ቢነግሩኝ ቢያንስ የልጄን ህይወት ማትረፍ እችል ነበረ። ደሙ ብዙ ተፈሰሰ በኋላ ነው ልጄ ያየሁት ምናምን አለች። እና በጣም የሚያሳዝን የሚዘገንን ሰዓት ላይ ነው የደረስነው ሀቂቀተን። በተለይ እኔ እናት በጣም ነው ያሳዘነች። ለምን ብትሉ ሽንት ቤት አጥባ ያሳደገችውን ልጅ በዚህ መልኩ ማጣት ማለት በጣም ያማል። የዘላለም እሳት ነው ለእናት ማለት ነው፣ ለወላድ እና ከባድ ነው። እና ተዛዝነንና ተደጋግፈን ብንኖር በጣም ጥሩ ነው ብዬ ነው የማስበው የምር። እና በጣም ያሳዝናል። አላህ ይጠብቀን ሁላችንንም። እና ላይክ ሼር እያደረጋችሁ አበረታቱኝ ውዶችዬ። የምር በጣም ያዘንኩበት ቪዲዮ በጣም ብዙ ነገር አይተናል በሚዲያ ላይ። ይሄን ብቻ አይደለም ግን በጣም ነው የሚያሳዝነው ሀቂቀተን ማለት ነው። ይህ አይነት ድርጊት ሲፈጸም በጣም ያሳዝናልና አላህ ሱብሃነሁ ወተዓላ ከእንዲህ አይነት ሙሲባ አላህ ይጠብቀን። በሌላ ቪዲዮ ውስጥ የምንገናኝ ድረስ ሰላም ቆዩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።